ጆን ዳኔ ወይ በቃ ይመቻችሁ። ብራዘር እንዴት ነሽ ዲቦራዬ? ፒስ ነው ይመቻችሁ። ወይ ዜድዬ አሞራ ጌም የተጫወተ ሰላም ነው ዲቦራ? አለ እንዴት ነህ? ልጅ እንዴት ነው? ያደገ ነው? ልጅ ያደገ ነው? የምን ልጅ የምን ልጅ ጭራሽ የምን ልጅ አልተቀሳሰር ነው የመጣች ያቀሳሰር በወግ ማድረግ ተድረህ የሰማንያ አምስት ወልደህ እኛ አንተ ጥምቀት ላይ መጥተን እንዳላጀብን ብራችን እንዳላፈሰስን ነው አይደረግም። ከምር እሱ ባል ባይደው ችግር የለውም። መድኃኒትን እየዋጥክ ነው ኤርቢ። ተሻለህ ወይ? እንዴት ነው? የት ላይ ትሪትመንት ደረስክ? ምን ነው በተስከር ቢዬ ምን ነው ዲቦራ እየጀረጀረች ነበር እንዴ? እኔና ሃይ ዲቦራ ዲቦራ እየጀረጀረች ነበር እንዴ? እኮ በደረገጠ የአንድ ዓመት ልጅ አለው ገና አንድ ዓመት። ያ የኔ ነኝ እኮ እናቱ ልጅ ኖ እኔ አውቃታለሁ። እኔ አውቃታለሁ ማለት ኧረ ቲክቶከር ምናምን አለችም። ስሬት ብዬ ቆይ ማውራሻለሁ። እየጀረጀረች ከነበር ይቅርታ ፍቅር መቀስ እንዳሆንባቸው ዲቦራ የፍቅር መቀስ ነው ሆነ ልጅ ስላለው ነው ለአንቺ ለመንገር ምናምን ባያለም ግን ልጅ የአንድ ዓመት ልጅ አለው። ደስ የሚል ቆንጆ ልጅ ለራሱ የሚመስል ልጅ አለው። ልጅ እኮ ጸጋ እኮ ነው። ዚዲ አሰይ እንደዚህ ብለህ እመን የኔ አባት እመን። እንደዚህ ብለህ አባት መሆንን እመን ያለው እንጂ ስማ ጸጋ ነው። አኩርፋል ኤርሚዬ ፊት ደስ አላለኝም። አኩርፋል። እሺ እና እንዴት ናችሁ? ሰላም ነው? በተረፈ በቃ ለዚህ ነው የመጣች። አይ ጌም እንድንጫወት እኛማ ጌም እኮ ዘመናዊ ልመና ነው ብለው እኮ ትቻለሁ። ዘመናዊ ጅንጀና ጀመርክ። አንድ አበባ ምናምን ቀልድ ነበር። ይመቻችሁ። እሺ መልካም ምሽት የሚያምራ ሰው ያራለ ይመቻችሁ። በቃ ከዘመናዊ ልመንነት ወደ ዘመናዊ ጅንጀነት ነው። ቻው የኔ እናት ቻው። ኤርሚ ያባል አሁን ይሄ ጭቦቴ ለዚህ ውበት ይመጥናል። እስኪ አይመጥንም? መመጥነው እስኪ ኤርሚ ጀምሪ። እሷ እኮ ነው የምትጀምረው። እሺ ፈቶች ነበር ሴቷ ነው የምትጀምረው። ክፈቷ አፈላበት ሊፕሲንግ ምንድን ነው ጃኒ? እንዴ ምንድን ነው ሁለታችሁም ተሽኮረ አላቆም እኮ ይህንን የመረ ነው ፍቅር የሚለውን ፓርቲ ብቻ ነው። እኔ ላልቅስ ሮብሲ፣ እኔ ላልቅስ፣ እኔ ሁሌ ላልቅስ። ምን እያሉሽ ነበር ቅድም? ፍራይዴስ ገብቶ ነበር። ፍራይዴስ ናት። ስሙ ጠፋብኝ። እኔ የማውቀው ልጅ አለ። ማነው ስሙ? ወደ ሊዱ ትልቅ ሰውዬ አይደለም እንዴ? አይደለም እንዴ? ከዛ እንዴት ነው አባቴ ነው ምናምን እያልኳቸው ከዛ እነሱ እየወሩ ነበር። ምን አሉ? ፍራይዴስ መጥተው አላሙኝም። አይ ከሱ ጋር ሲያወሩ አልሰማቸውም። ከሱ ጋር ሲያወሩ ነበሩት። ቢያሙኝ ምንድን ነው መልስሽ እንጂ አልሰማቸውም እኮ ቃየሁት እኮ በቢቢ ላይ ነው እንትን የሚሉት። እዚህ አልሰማቸውም። በቀደም አንዷን እኮ ከመንገድ ላይ ገዝተው አንጥቷት እኮ አይሻ ማያቸው ቤስ የኔን ህይወት ለመበጥበጥ ምን ያህል ተጽዕኖ እንዳሳደሩብኝ፣ ማዕቀብ ተጣለብኝ፣ ስንት ነገር እኮ ደረሰብኝ። ጋይስ አመሰግናለሁ እኮ አሜሪካ ራሱ ማለት ነው እንደዚህ ሀገሮችን አልጨቆነችም። ብዙ ጨቆና የደረሰብኝ ጋይስ ታግሼ ነው ችዬ እኮ። ማን ይጨቆናል? ኧረ እኔ ብዙ ሰው እየጨቆነኝ ነው። ካን ዩ ዱ ሚ ኤ ፌቨር ፕሊዝ አስክ ፎሎወርስ ቱ ፎሎ ማይ ይሄኛው ነው። ኧረ ግቢ አርጓት ፎሎ ቤስ ይችል መልካም ሰው እንጂ
ልጅ ቆንጆ ነች፣ በጣም ቆንጆ ናት። ትፍትፍትፍ ብለን ቆንጆ ታውቂያለሽ? ቲክቶክ ላይ አላቅም። እቺ የተለየች ነች፣ አይን አፋር ነች። የቤት ልጅ የምትመስለው ያላኘት ሄድ አየኋት እኮ እንትን ላይ ስቶሪ ላይ ፖስት አድርገሃት። ሽስ ኪዩት ቬሪ ኪዩት። ፎሎ አድርጓት ጋይስ፣ ሁላችሁ የሚችል ኦንራያን ጋይስ ፕሊዝ። የምር ግን አባትሽ ነው ወይስ ወንድምሽ ነው? ደስ ይላል ግን እግዚአብሔር አሁን እንግዲህ ያው ጅምን ሾውን ብቻ ነው ከእናንተ እንግዲህ ተመርጠናል። ጅምን ሾውን ጣል ጣል ታደርጋላችሁ። ምንም ችግር የለውም። እንግዲህ እንጨርሷል። ያ ጥሩ ልጅ ነው። አይዘዌ ጨዋታው በጎን ያቀብላል። ጥሩ ነው። ጥሩ ልጅ በጣም ተስማምቶኛል። ግን እስቲ እናንተ ናይና አንዳንድ ችግሮች አሉበት ኤርሜችዲ ግን ችግር የለውም። በቃ ያ አይ እንትን ወንድሙ ደውሎልኝ ምናምን ለሊት ይቃዣል ቤት ሁላ እንደዚህ ይወጣል ምናምን ያ ችግር እንዳለበት ምናምን መረጃዎች እየነገሩኝ ነበር። እና አውራጣቱ ነው የሆነ ነገር ነው አውራጣቱ አጥንሽ ይሄን አላውቅም። አይገርምም? አታውቅም እንዴ? ታውቃለች እሷ። ሌላ ችግር አለበት። ጉድ እኮ ሌላ ምን በቃ መቃዠት ነው። ለሊት መጮህ ነው። አንዳንዴ ያመጣዋል። አሁን ፖስቷል። እንትን ነው ረጅም ጊዜው ነው። ማታ ማታ መሽራት 2 ቀን ምናምን ሆኖ እንደዛው ማለት ነው። በሰላም ምን ላይ ልጥላት ነበረ እንዲህ ያደረገባት እናንተ ምንም ፈልጋችሁ እንዳልሆነ ይገባኛል። ግን ልጅቷን ለማዳን ነው። ሳያችሁ ገና ሳያችሁ አይነዋችሁ ራሱ እንዴት ደስ እንደሚል የተባረካችሁ። እኛ ጋር ስፖርተኛ አንባቢ ነን። እኛ ሰው በቃ ደስ ምንም ለልጄ ተስማሚውን ነገር አግኝቻለሁ። እግዚአብሔር ይባርካችሁ። እንዲሁ ታስታውቃላችሁ። አሁን ቤተክርስቲያን አዳር ልትሄዱ ነው? በዚሁ እንሄዳለን። ኧረ ምንም አይደል። ዝክርም አለብን። ዘሌም ከታች እየጻፈልኝ ነው። ጥሩ ልጆች ናቸው እያለኝ ነው። ዞላ ወንድማችን ነው፣ ጓደኛችን ዞላ። ኧረ በቃ አሁን እንኳን ከዛ ገላገላችሁት እንጂ ኧረ በፍጹም እንዴ ኤርሜችን ያለኝ እኮ በቃ ጸበል ነው፣ ከዛ ቸርች ነው፣ ከዛ ማንበብ ነው ያለኝ እኮ ለእኔ ሲያወራኝ። ኧረ የሰው ልጅ ግን ውሸቱ ኧረ መጽሐፍ ነው የሚያነበው። ከእናቴ ቀጥሎ ሴት ማቆሷን ነው አለኝ። ጉንጬን እንኳን ማንም ስሞኝ እኔ እንደውም እኮ አንተና ክብሬ ነው እንጂ እኮ እኔ ብዙ የሚወራ ነገር አለ። ግን ለምን እንትን እላለሁ። እዚህ በላይ ምን ትነግሩኝ ወንድሞቼ? አይ ግን እግዚአብሔር ይማረው እንጂ እሱ አይደለም። ይችን የመሰለች ልጅ ብቻ ክፉ አላወራም። አሁንማ ተረፈች። ይችን የመሰለች ልጅ